ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተሰንበት እሁድ ላይ እንገኛለን። የዓለም ዋንጫ ሁለተኛ ዙር የምድብ ጨዋታዎች መደረግ ጀምረዋል። በትናንትናው ዕለት 2 ሰዓት ላይ ቀድሞ የተደረገው የኔዘርላንድ እና የስዊድን ጨዋታ በኔዘርላንድ 5-1 አሸናፊነት ተጠናቋል። ለኔዘርላንድ ብሪያን ብሮቤይ እና ኮዲ ጋክፖ እያንዳንዳቸው ሁለት ጎሎችን ሲያስቆጥሩ ክሬሴንሶ ሰመርቪል አንድ ግብ ለኔዘርላንድ አስቆጥሯል። አንቶኒ ኤላንጋ የስዊድንን ብቸኛ ግብ ያስቆጠረ ተጫዋች ነው። የምድብ 5 ሁለተኛም ጨዋታ ምሽት 5 ሰዓት ላይ ተደርጎ ነበር። በ23ኛው ዓለም ዋንጫ ምድብ 5 ጀርመን ከአይቮሪ ኮስት የሚያደርጉት ወሳኝ ጨዋታ ተከናውኖ በጀርመን 2-1 አሸናፊነት ተጠናቋል። ፍራንክ ኬሲ ባስቆጠረው ግብ አይቮሪ ኮስት መሪ ሆኖ ቢቆይም ዴኒዝ ኡንዳቭ በሁለተኛው አጋማሽ 68ኛው እና መደበኛው ክፍለ ጊዜ ተጠናቁ 94ኛው ደቂቃ ላይ አከታትሎ ባስቆጠራቸው ግቦች ጀርመን ሁለተኛ ተከታታይ ድሏን አሳክታለች። በዚህ ምድብ ሌላ መርሃ ግብር ደግሞ ዓለም ዋንጫውን በሽንፈት የጀመሩት ኢኳዶር ከኩራሳው ያደረጉት ጨዋታ ያለ ግብ ባቻ ውጤት ተጠናቋል። ይህን ጨዋታ ስንመለከት የኩራሳኦ ግብ ጠባቂ 15 ኳሶችን በማዳን ትልቅ አስተዋጽኦ አበርክቶ ነበር። በትናንትናው ጨዋታ ለዓለም ዋንጫው እንግዳ የሆነችው ኩራሳኦ በታሪኳ የመጀመሪያ ነጥብ ብታገኝም ሁለቱም ቡድኖች በመጨረሻ የምድብ ጨዋታ የሚገጥሙት ጀርመን እና አይቮሪ ኮስት ወይም ኮትዲቫርን እንደመሆኑ ወደ ጥሎ ማለፍ የመሸጋገር እድላቸው ጠባብ ሆኗል ማለት ነው። የኩራሳኦ እና የኢኳዶር እድል ማለት ነው። በዓለም ዋንጫው ታሪክ 1000ኛ ጨዋታ ሆኖ በተመዘገበውና ጃፓን እና ቱኒዚያን ባገናኘው ጨዋታ ደግሞ ጃፓን ቱኒዚያን 4-0 በሆነ ሰፊ ውጤት አሸንፋለች። ባለፈው የመጀመሪያ የምድብ ጨዋታዋን ከኔዘርላንድ ጋር 2-2 የተለያየችው ጃፓን አሁን ደግሞ ሙሉ 3 ነጥብ አግኝታ ምድቡ ላይ 4 ነጥብ ይዛለች ማለት ነው። የጃፓንን ጎሎች ዳያቺ ካማዳ፣ አያሲ ኡኢዳ 2 ግቦችን ሲያስቆጥር ጁኒያ ኢቶ ለጃፓን ቀሪውን ግብ አስቆጥሯል። በዚህም ጃፓን 4-0 አሸንፋለች። ቱኒዚያን በደረሰባት ተከታታይ ሽንፈት ምክንያት ከውድድሩ በይፋ ተሰናብታለች ማለት ነው። የመጨረሻ የምድብ ጨዋታዋን አድርጋ ትመለሳለች ማለት ነው። የተወሰኑ ነገሮችን ስለ ዓለም ዋንጫው እንበል። 1000ኛ ጨዋታውን መደረጉን ነበረ የገለጽኩት በጃፓንና በቱኒዚያ ጨዋታ። ኡራጋይ ባስተናገደችው እንደ አውሮፓውያን አቆጣጠር በተደረገው 1930 የመጀመሪያው ዓለም ዋንጫ ፈረንሳይና የሜክሲኮ ባደረጉት ጨዋታ አንድ ተብሎ የተጀመረው ትልቁ መድረክ 1000 ጨዋታ ላይ ደርሷል ማለት ነው። በዓለም ዋንጫው 100ኛው ጨዋታ የተደረገው እንደ አውሮፓውያን አቆጣጠር በ1954 አውስትራሊያ ዩራጋይን 3-1 ባሸነፈችበት ሲሆን 200ኛው ጨዋታ የተደረገው ደግሞ በ1966 የዓለም ዋንጫ ፍጻሜ እንግሊዝ ምዕራብ ጀርመንን አሸንፋ ዋንጫውን ባነሳችበት ዕለት ነበር። 300ኛው ጨዋታ ደግሞ በ1978 የአርጀንቲና ዓለም ዋንጫ ጣሊያን ኦስትሪያን 1-0 ስታሸንፍ ሲሆን 400ኛው ጨዋታ ደግሞ በ1986 አርጀንቲና ዩራጋይን 1-0 ባሸነፈችበት ጨዋታ ነው። 500ኛው ጨዋታ በ1994፣ 600ኛው ጨዋታ በ2002፣ 700ኛው ጨዋታ በ2006፣ 800ኛው ጨዋታ በ2014፣ 900ኛው ጨዋታ በ2018 የሩሲያ ዓለም ዋንጫ ፍጻሜ ሲሆን 1000ኛው ጨዋታ ደግሞ ጃፓንና ቱኒዚያ ያደረጉት ጨዋታ ሆኗል ማለት ነው። ይሄ የዓለም ዋንጫ በፍጥነት 100 ግብም የተቆጠረበት የዓለም ዋንጫ ነው። እየተካሄደ በሚገኘው የ26 የዓለም ዋንጫ 100 ግብ ለመድረስ ያስፈለጉ 33 ጨዋታዎች ናቸው። ይሄ እንደ አውሮፓውያን አቆጣጠር ከ1958 የዓለም ዋንጫ በኋላ በፍጥነት በትንሽ ጨዋታዎች 100 ግብ የተቆጠረበት ሆኗል። የሜክሲኮ ጁሊያን ኩይኖስ የመክፈቻ ግብ ባስቆጠረበት መድረክ ምሽት ኔዘርላንድስ ስዊድንን 5-1 ባሸነፈችበት ጨዋታ ኮዲ ጋክፖ የውድድሩን 100ኛ ግብ አስቆጥሯል። ጀርመንና ካናዳ ከግማሽ ደርዘን በላይ ግብ ያስቆጠሩበት እንዲሁም ኔዘርላንድና ስዊድን እያንዳንዳቸው 5 ግብ ያስቆጠሩበት ትልቅ ውጤት ነው። ግብ ጠባቂዎች በብዙ እየተፈተኑበት በሚገኘው ዓለም ዋንጫ ኩራሳው ከኢኳዶር 0-0 በተለያየችበት ጨዋታ የካሪቢያን ደሴቲቱ ሀገር ኩራሳው ግብ ጠባቂ 15 ሙከራዎችን ያዳነበት ደግሞ በትልቅነቱ ይነሳል። በ33 ጨዋታዎች 100 ግቦች ሲቆጠሩ በ2022 የኳታር ዓለም ዋንጫ በ33 ጨዋታ የተቆጠሩ የግብ ብዛት 83 ብቻ ነበር። የተሳታፊ ሀገራት ቁጥር ወደ 48 ከፍ ማለቱና በእግር ኳስ ደረጃቸው ዝቅተኛ ላይ የተቀመጡ ቡድኖች ተሳታፊ መሆናቸው በርካታ ግብ ለመቆጠሩ አንዱ ምክንያት ሲሆን በተጨማሪም የአዲዳስ አዲሷ ኳስ ትሪኦንዳ የተመቸች ሆና መገኘቷን በምክንያትነት ተቀምጧል። አድማጮቻችን በዛሬው ዕለት የሚደረጉ ጨዋታዎችን እንጠቁማችሁ። ዛሬ ምሽት 1 ሰዓት ላይ በአትላንታ ስፔን ሳውዲ አረቢያን ታስተናግዳለች። ምሽት 4 ሰዓት ላይ ደግሞ በሎስ አንጀለስ ቤልጅየም እና ኢራን ይጫወታሉ።
ከሌሊቱ 7 ሰዓት ደግሞ ኡራጓይ ኬፕ ቬርዴን በሚያሚ ስታስተናግድ፣ በቫንኮቨር ካናዳ ደግሞ ኒውዚላንድ እና ግብጽ ሌሊት 10 ሰዓት ላይ ጨዋታቸውን ያደርጋሉ። ንጋት ላይ ደግሞ እንደዚሁ አርጀንቲና እና ኦስትሪያ በዳላስ ጨዋታቸውን የሚያደርጉ ይሆናል ማለት ነው። የዓለም ዋንጫን የተመለከቱ ልዩ ልዩ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ሰንበት ተመኘሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።